በራሳችሁ የተፈጥሮ ስጦታ ላይ ፍላጎት ይኖራችሁ። በህይወት ውስጥ መንገዳችሁን ለማግኘት ሌላ ሰው የሚያደርገው ነገር ምንም አይጠቅማችሁም። ይህ የውጭ ፍለጋ ሳይሆን ውስጣዊ ፍለጋ ነው። ምክንያቱም ፈጣሪ እናንተን በተወለዳችሁበት ቅጽበት ሁሉንም ነገር አሟልቶላችኋል። ፈጣሪ የሚያስፈልጋችሁን ነገር ሁሉ ገና ስትወለዱ አዘጋጅቶላችኋል። ለእናንተ ለሁላችሁም ስጦታ ሰጥቷችኋል። እናንተ ባለ ስጦታዎች ናችሁ። ፈጣሪ ስጦታ ሳይሰጠው የፈጠረው ነፍስ ፈጽሞ የለም። እዚህ ያላችሁት ሁላችሁም ስትወለዱ ስጦታ ተሰጥቷችኋል። ስጦታውን በውስጣችሁ አስቀምጦታል። እናንተም ያንን በውቅያኖስ ስር መፈለግ አይጠበቅባችሁም። በተራራ ላይም አይገኝም። ከድንጋዮች ስርም አልተቀመጠም። እሱ ገና ስትወለዱ በውስጣችሁ አኑሮታል። ይህ ስጦታ ማለት በአነስተኛ ጥረት እጅግ በጣም በጥሩ ሁኔታ የምታከናውኑት ነገር ነው። ይህ ከፈጣሪ የተሰጣችሁ ስጦታ ነው። ልትከተሉት የሚገባው ነገርም እሱ ነው። መጽሐፍ ስጦታ መንገድ እንደሚከፍትልን በታላላቅ ሰዎችም ፊት እንደሚያቆመን ይገልጻል። ከተሰጣችሁ ስጦታ ለእናንተ የሚያደርግላችሁ ነገር እሱ ነው። እናንተ የምታደርጉት ሌላው ነገር ሁሉ ፈጣሪ እናንተን ከፈጠረበት ዓላማ ጋር ምንም አይነት ግንኙነት የለውም። በሕይወታችሁ ደስተኛ ካልሆናችሁ፣ ሕይወታችሁን ገና ካልተረዳችሁት፣ ከዚህ በላይ የሚሆን ሕይወት አለ ብላችሁ የምታስቡ ከሆነ ይህንን ጥያቄ ያነሳችሁበት ብቸኛው ምክንያት በተሰጣችሁ ስጦታ ውስጥ እየኖራችሁ አለመሆኑ ነው። አንዴ ስጦታችሁን ካወቃችሁ ስኬት ላይ ለመድረስ ያላችሁ ትልቁ ዕድል በዚያ ይገኛል። ፈጣሪ እንድትሆኑ የሰጣችሁ እሱን ነው። ያዘጋጃችሁም ለዚያ ስጦታ ነው። ይህንን ስንል ስጦታን ዝም ብላችሁ እንደ ሩጫ፣ ዝላይ፣ ዘፈንና ውዝዋዜ መመልከትን ማቆም ይኖርባችኋል። ልጅ መጠበቅና መንከባከብ ስጦታ ነው። ጎበዝ ተማሪ ከሆናችሁ ጎበዝ መሆን ስጦታ ነው። ማንኛውም ጥሩ የሆናችሁበት ነገር ስጦታ ነው። ስለዚያ ማድረግ ስላለባችሁ ነገር ማሰብ አይጠበቅባችሁም። የምታደርጉት ነገር እሱ ራሱ ነው። ሌላ ሰው የሚያደርገውን ነገር ለማድረግ መሞከሩን ተዉ። ምክንያቱም ያ የእናንተ ሕይወት አይደለም። እኔ በመጣሁበት መንገድ መመላለስ እንኳ አትፈልጉም። እኔ እዚህ ለመድረስ የተጓዝኩበትን መንገድ ብታውቁ ኖሮ ፈጽሞ አትጓዙበትም ነበር። እኔ እዚህ ለመድረስ መጓዝ ያለብኝን መንገድ አውቄው ቢሆን ኖሮ ዕጣ ፈንታዬን ከረጅም ጊዜ በፊት እቀይረው ነበር። ምክንያቱም ዛሬ ያለሁበት ቦታ ለመድረስ ባለፍኩበት ነገር ውስጥ ማለፍ ፈጽሞ አልፈልግም ነበር። ለዚያ ነው ፈጣሪ ዝርዝሩን የማይገልጽላችሁ። ልብ በሉ፣ ፈጣሪ መንገዱን ፈጽሞ አይገልጸውም። ምን ሊመስል እንደሚችል ያሳያችኋል፣ ነገር ግን አቅጣጫውንና መንገዱን በግልጽ አያሳያችሁም። ምክንያቱም መንገዱን ቢያሳያችሁ ኖሮ ወደ ኋላ ትመለሱ ነበር። ሁሉም ሰው ተስፋ ይቆርጥ ነበር። እሱ ያዘጋጀላችሁ ቦታ ላይ ለመድረስ በምን ውስጥ ማለፍ እንዳለባችሁ በግልጽ ብታውቁ ኖሮ ሁላችሁም ተስፋ ትቆርጡ ነበር። እኔም ተስፋ እቆርጥ ነበር። ኮሜዲ ለመስራት ብዬ ስራዬን ስተው ምን እንደሚደርስብኝ አውቄ ቢሆን ኖሮ በጭራሽ ስራዬን አልተወውም ነበር። የመኮለታተፍ ችግር ይኖረኛል ብዬ ፈጽሞ አላሰብኩም ነበር። ለ3 ዓመታት ያህል መኪና ውስጥ እኖራለሁ ብዬ አላሰብኩም ነበር። ነገር ግን እርሱ ያንን አያሳያችሁም። ዝም ብሎ ህልሙ እንዲኖራችሁ ያደርጋል። እናንተ ደግሞ ህልሙን ለመከተል በበቂ ሁኔታ ደፋር ከሆናችሁ እሱ በጉዞው ውስጥ ያሳልፋችኋል። ታዲያ በጉዞው እኩሌታ ላይ ተስፋ መቁረጥ የለባችሁም። ምክንያቱም እሱ ህልማችሁን እያሳደዳችሁ እንደሆነ ያውቃል። ፈጣሪ ህልምን የመፈጸም ሥራ ውስጥ ነው። እውነቴን ነው። እዚህ ጋር እያያችሁት ያላችሁት ፈጣሪ ስላሳካለት ህልሙን እየኖረ ያለን ሰው ነው። ኦክቶበር 8 1985 ሂላሪቲስ ኮሜዲ ክለብ ነበር። በህይወቴ ለመጀመሪያ ጊዜ ወደ ኮሜዲ ክለብ ገባው። የጀማሪዎችን ምሽት አሸንፌ $50 አገኘሁ። ለ40 ደቂቃ ያህል ወደ ቤት እየነዳሁ ተመለስኩ። መንገዱን ሙሉ ስቅስቅ ብዬ አለቀስኩ። አብራኝ የነበረችው ልጅ $50 አግኝተሃል፣ ለምን ታለቅሳለህ አለችኝ። ፈጽሞ አልተረዳችሁኝም። ተወለድኩ አልኳት። እሷም ተወለድኩ ስትል ምን ማለትህ ነው አለችኝ። እኔም በቀሪው ህይወቴ ምን እንደማደርግ አወቅኩ አልኳት። እሷም $50 አሸንፈሃል አለችኝ። ነገር ግን እንደዛ አልነበረም። ፈጣሪ ሆይ እሱ ምንድነው እያልኩ ሙሉ ህይወቴን ስጸልይ ነበር። ህይወቴ ከዚህ በላይ መሆን አለበት እል ነበር። ያንን የኮሜዲ ውድድር አሸነፍኩ። በነጋታው ጠዋት ወደ ሥራ ሄጄ በፈቃዴ መልቀቂያ አስገባው። አንድ ነገር ልንገራችሁ፣ ያ ውሳኔ ያለኝን ነገር ሁሉ አሳጥቶኛል። ሁሉንም ነገር አጣሁ። ቤተሰቤን አጣሁ፣ ጓደኞቼን አጣሁ፣ ቤት አልባ ሆንኩ። ለ3 ዓመታት ያህል መኪና ውስጥ ኖርኩኝ። ነገር ግን ይህንን አየሁ። ይህንን ራእይ አየሁትና እሱን ብቻ ተከተልኩት። በህይወት ውስጥ እድሎችን መጠቀም አለባችሁ። በህይወት ውስጥ እድሎችን ካልተጠቀማችኋቸው ፈጣሪ ለእናንተ ያዘጋጀውን ህይወት ፈጽሞ አታገኙትም። ህይወት ስጋቶችን ስለመድፈርና ስለመቀበል ነው። በህይወት ውስጥ ጥንቃቄ ብቻ የምታደርጉ ከሆነ ከህይወት የምታገኙት ብዙ ነገር አይኖራችሁም። ጥንቃቄ ካደረጋችሁ ህይወት አይኖራችሁም። ህይወት ስጋት ነው። ህልማችሁን ለማሳደድ ድፍረት ይጠይቃል። እኔ አደረግኩት። ሁሉንም ነገር አስከፈለኝ። ነገር ግን በመጨረሻ ፈጣሪ በጣም ቸር ነው። የእምነት እርምጃ ስትራመዱ ሳያችሁ የሚያስፈልጋችሁን ነገር ሁሉ ያቀርብላችኋል።
አስታውሱ፣ ያ ህልም የሆነ ዋጋ ያስከፍላችኋል። ነገር ግን ብዙዎቹ ሰዎች ህልማቸውን ለመከተል ሲሉ የሚያስፈልገውን ዋጋ ለመክፈል ፈቃደኛ አይደሉም። ምክንያቱም በጉዞ ውስጥ ትንሽ መጎዳት አለባችሁ። ብዙ ሰዎች ደግሞ አለመመቸትን አይወዱም። እናንተ አለመመቸትን የማትፈልጉ ከሆነ እባካችሁ ስኬትን አትፈልጉ። ምክንያቱም ስኬት በጣም የማይመች ስሜት ነው። እኔ ደግሞ ያልተመቸ ነገር ላይ መመቻቸትን ተማርኩ። እናንተም ይህንን በጭንቅላታችሁ ውስጥ ያዙ። ይህም ያልፋል በሉ። በለፋችሁበት ነገር ሁሉ ውስጥ ያለችዋን እያንዳንዷን ቅጽበት ያሳለፋችሁ ፈጣሪ ነው። እናንተ እንኳ እሱ መሆኑን ልብ ላትሉ ትችላላችሁ። ነገር ግን ዝም ብሎ አሳለፋችሁ። እሱ አላወጣኝም የምትሉትን አንድ ነገር መጥቀስ አትችሉም። እናታችሁን ወይንም የሆነን ሰው አጣችሁ ሊሆን ይችላል። አሁንም በሱ አዝናለሁ ልትሉ ትችላላችሁ። እኔ እናቴን ያጣሁት ከ21 ዓመታት በፊት ነው። አሁንም በሱ አዝናለሁ። ነገር ግን እኔ እዚህ አለሁ፣ አልፌዋለሁ። እናንተም ታልፉታላችሁ። ነገር ግን በህይወት ውስጥ እድሎችን መጠቀም አለባችሁ። ጥንቃቄ በማድረግ ብቻ መኖር አትችሉም። መዝለል አለባችሁ። ልታደርጉት መሄድና መንቀሳቀስ አለባችሁ። ፈጣሪ ያዘጋጀላችሁ እጅግ አስደናቂ ህይወት አለ። ነገር ግን ተስፋ ከቆረጣችሁ እዚያ አትደርሱም። ካቆማችሁ ፈጣሪ ለእናንተ ያዘጋጀው ቦታ ላይ መድረስ አትችሉም። ከፈራችሁ ለእናንተ ያዘጋጀላችሁ ከፍታ ላይ መድረስ አትችሉም። እድሎችን መጠቀምና ስጋቶችን መቀበል ትንሽ እንደሚያስፈራ አውቃለሁ። ነገር ግን በህይወት ውስጥ ምርጥ ነገሮች የሚገኙት ከፍርሃት ማዶ ነው። ፍርሃቶችን ለማሸነፍ ሁልጊዜም ከማደርጋቸው ነገሮች አንዱ ህልሞችን ከፍርሃቶቼ ሁሉ በላይ ማስቀመጥ ነው። እነሱ ጋር አለመድረስ ለኔ ፈጽሞ ተቀባይነት እንደሌለው የማውቃቸው ታላላቅ ህልሞች አሉኝ። የማታለሙት ህይወት ሳይኖራችሁ መቅረት ምንም ትርጉም አይሰጥም። ፈጣሪ ምን ማድረግ እንደሚችል ለማሳየት እንደ ምሳሌ ሊጠቀምባችሁ ይፈልጋል። እናንተ ዝም ብላችሁ በፈቃደኝነት መቅረብ አለባችሁ። ነገር ግን እዚያ ለመድረስ ስትሉ በሆነ ነገር ውስጥ ለማለፍ ፈቃደኛ መሆን ይኖርባችኋል። ስኬት ነፃ አይደለም። ሰዎች ገንዘብ አያድሉም። ማንም ሰው ወደ እናንተ ቤት ምንም አይልክም። የምትፈልጉትን ነገር እናንተ ሄዳችሁ ማግኘት አለባችሁ። ነገር ግን ሄዳችሁ ለማግኘት ደግሞ አንድ ነገር መፈለግ አለባችሁ። የራዕይ ሰሌዳ ሊኖራችሁ ይገባል። የምታልሟቸው ነገሮች ሊኖራችሁ ይገባል። እነዚህ ነገሮች በጽሑፍ ሰፍረው ሊኖራችሁ ይገባል። ስኬታማነት ድንገተኛ አጋጣሚ አይደለም። የሆነ የዕድሜ ክልል ላይ ስለሆናችሁ ህይወታችሁ እንዳበቃ ማሰባችሁን አቆሙ። ይህንን ለመወሰን እናንተ ማን ናችሁ? መታገስ የማልችለው ነገር ምን እንደሆነ ታውቃላችሁ? ሰዎች ይህ የፈጣሪ ፈቃድ ይመስለኛል፣ ፈቃዱ ቢሆን ኖሮ እስካሁን ገንዘብ ይኖረኝ ነበር ሲሉ መስማት ነው። ይህንን በፈጣሪ ላይ ማላከክ አትችሉም። የእርሱ ፈቃድ እናንተ እንድትበለጽጉ ነው። ፈቃዱ ይህ ነው። የስኬት ባቡራችሁ እንዳይመጣ የሚያደርጉ ተቃራኒ ውሳኔዎችን እየወሰናችሁ ውጤቱን በእሱ ላይ አትጣሉ። ፈጣሪ ህይወት ሊሰጣችሁና በሙላት መኖር እንድትችሉ ማድረግ ይፈልጋል። እንግዲያውስ ጥያቄው የእናንተ ሙላት ወዴት አለ? ወደ ሃይማኖት ተቋማት እየሄዳችሁ የተለያዩ ጥቅሶችን በቃላችሁ ታጠናላችሁ። ለምን አንዳንዶቹን አትተገብሯቸውም? ፈጣሪ ለእናንተ ያዘጋጀው ታላቅ ህይወት አለው። ነገር ግን እናንተ የሆነን ነገር መፈለግ ይኖርባችኋል። ያንንም መጻፍ አለባችሁ። በርካታ ሰዎች የሚፈልጉት ነገር በህይወታቸው ውስጥ የለም፣ ምክንያቱም የትም ቦታ ላይ አልተጻፈም። ነገር ግን ወደ ሃይማኖት ተቋም ትሄዳላችሁ። ትምህርት ሰምታችኋል። ሆኖም ስለ እናንተ እያወሩ እንዳልሆነ የምታስቡ ይመስለኛል። ምን እየጠበቃችሁ ነው? ጻፉት፣ እምነት ጨምሩበት። ከዚያም ወደ ሥራ ለመግባት ተዘጋጁ። ቁጭ ብላችሁ በፈጣሪ ማመን የምትፈልጉትን ያህል ማመን ትችላላችሁ። ነገር ግን ካልሰራችሁ ምንም የሚለወጥ ነገር የለም። ምክንያቱም እምነት ያለ ሥራ የሞተ ነው ሲል ራሱ ነግሯችኋል። አዲስ ነገር እንድትሞክሩ እየጠየኳችሁ ነው። ሁሉንም ነገር ሞክራችሁ ካልሰራላችሁ በመጻፍ እንድትሞክሩት እየጠየኳችሁ ነው። በመጻፍ ሞክሩ። ከጻፋችሁት በኋላ እምነት እንድትጨምሩበት እፈልጋለሁ። እምነት ከጨመራችሁበት በኋላ ለእሱ እንድትሰሩ እፈልጋለሁ። እንደምታገኙትም በሙሉ ልባችሁ እንድታምኑ እፈልጋለሁ። ይህንን ህይወት ላትፈልጉት ትችላላችሁ። እዚህ ለመድረስ የሚያስፈልገውን ነገር ላትፈልጉት ትችላላችሁ። ነገር ግን በትክክል የሆነን ህይወት ከፈለጋችሁ ስራችሁን መስራት ይኖርባችኋል። እሱን ማግኘት አለባችሁ። በጸሎት መጽናት አለባችሁ። ፈጽሞ ተስፋ መቁረጥ የለባችሁም። በየቀኑ ከፈጣሪ ጋር መነጋገር አለባችሁ። ነገር ግን ማድረግ የምትፈልጉት ይህንን ካልሆነ ማለት የምችለው መልካም እድል ይሆንላችሁ ነው። ስታደርጉት የነበረውን ነገር ማድረጋችሁን ከቀጠላችሁ ታገኙት የነበረውን ነገር ደግማችሁ ማግኘታችሁን ትቀጥላላችሁ። እኔ በእናንተ ቦታ ብሆን ግን ሌላ ነገር እሞክር ነበር። ከፈጣሪ የጠየኩት ነገር ቢኖር እንድበላ እንዲፈቅድልኝ፣ ከታላላቅ ሰዎች ጋር በጠረጴዛ ዙሪያ እንድቀመጥ፣ ካለሁበት የቤት አልባነት ችግር እንዲያወጣኝና ካዝናዬን በበረከት እንዲሞላልኝ ነበር። ዛሬ ላይ ምን ያህል እንዳለኝ ታውቃላችሁ? እኖረዋለሁ ብዬ ካሰብኩት በላይ አለኝ። ፈጣሪ ከጠየኩት በላይ ሰጥቶኛል። ምክንያቱም ፈጣሪ ጸጋ የሚባል ነገር አለው። የሜዮ ክሊኒኮች ባለቤት ከሆነ አንድ አዛውንት ጋር ጎልፍ እየተጫወትኩ ነበር። እሱም አንድ ነገር አስተማረኝ። እንዲህ አለኝ፣ ስቲቭ፣
ይህንን ስማ፣ መንፈሳዊ ሰው ትመስላለህ። አንድ ነገር ላካፍልህ እፈልጋለሁ አለ። ፍትህ ማለት የሚገባህን ነገር ስታገኝ ነው። ምህረት ማለት የሚገባህን ነገር ሳታገኝ ስትቀር ነው። ነገር ግን ጸጋ ከሁሉም ይለያል። ጸጋ ማለት የማይገባህን ነገር ስታገኝ ነው አለኝ። ገብቷችኋል? ፈጣሪ የሚያድለው ጸጋ የሚባል ነገር አለው። በዕድሜ የገፉ ሰዎች እኔ የምፈልገው ትንሽ ተጨማሪ ጸጋ ብቻ ነው ሲሉ ሰምታችሁ ታውቃላችሁ? ምክንያቱ ምን እንደሆነ ወቁ። እሱ ያድለዋል። እናም የማይገባችሁን ነገሮች ይሰጣችኋል። እኔ ይህ ያለኝ ህይወት ፈጽሞ አይገባኝም ነበር። በቀጥታ እየነገርኳችሁ ነው። የምሰራው ገንዘብ፣ የምኖርበት ቦታ፣ የምነዳው መኪና፣ የምጓዝበትና የምዝናናበት መንገድ ፈጽሞ አይገባኝም። በጣም ጠንክሬ እሰራለሁ፣ ነገር ግን ይህ ሁሉ ፈጽሞ አይገባኝም ነበር። ነገር ግን እሱ ሰጥቶኛል። ከቤት አልባነት እንድተርፍ ፈቅዶልኛል። ከጨለማ አውጥቶኛል። እኔ ውጪ ነበርኩ፣ ነገር ግን በእሱ ውስጥ ነበርኩ። ፈጣሪ ይህንን የሰጠኝን ህይወት እንድኖር በመፍቀዱ በጣም አመስጋኝ በመሆኔ ምን ማድረግ እንዳለብኝ እንኳ አላውቅም። ልዩ ትምህርት አልተማርኩም። ምንም አይነት ዲግሪ የለኝም። እናንተ ዛሬ የምታዩት ከታች የወጣን የሚያልፍበት ምንም አይነት ምልክት በሌለበት ጊዜ በፈጣሪው ያመነን እናቱ ያስተማረችውን ነገር ማድረጉን የቀጠለ ልጅ ነው። እናቱም እንዲህ አለችው፣ ሲጨልምብህና መንገድህን ማግኘት ሲያቅትህ መጸለይ እንዳትረሳ። ለመጸለይ አትፈር፣ ለመጸለይም ፈጽሞ አትኩራ፣ ምክንያቱም ጸሎት ነገሮችን ይለውጣልና አለችው። መጸለይ አለባችሁ። ከፈጣሪ ጋር ግንኙነት መፍጠር አለባችሁ። ምክንያቱም ያንን ካደረጋችሁ በእናንተ ላይ ጥቂት ጸጋን ያደርጋል። እናም የማይገባችሁን ነገሮች ይሰጣችኋል። ከዚያ ምንም ትምህርት አያስፈልጋችሁም። ፕሮግራሙን ሄዳችሁ ማጠናቀቅ አያስፈልጋችሁም። ቅጠሩኝ ብላችሁ መጠየቅ አይጠበቅባችሁም። ፈጣሪ ፈጽሞ እሄዳለሁ ብላችሁ ወደማታስቧቸው ቦታዎች ይወስዳችኋል። እኔ ራሴን እዚህ ቦታ አይቼው አላውቅም። ነገር ግን እኔ የማመልከው ፈጣሪ እዚህ አየኝና እዚህ አስቀመጠኝ። እናም አሁን እያደረግኩ ያለሁት ነገር ቢኖር ከፈጣሪ ጋር ማለፍ እንደምትችሉ መናገር ብቻ ነው። እሱ እናንተን ወደዚህ ለምን እንዳመጣችሁ አላውቅም። እኔ ለምን ይህንን እንደምነግራችሁ አላውቅም። ነገር ግን እናንተ ፈጣሪን ሞክራችሁት የማታውቁ ከሆነ ስሙኝ፣ ልትሞክሩት ይገባል። ምክንያቱም እሱ ለእናንተ በጣም ቅርብ ነው። እናንተን ከሚወደው በላይ እኔን አይወደኝም። በሕይወቴ ምን እንዳደረግኩ አታውቁም። ነገር ግን ከፍ አድርጎኛል። ታዲያ ፈጣሪ እኔን መለወጥ ከቻለ ማንኛውንም ሰው መለወጥ አይችልምን? ፈጣሪ ቸር ነው። ስለዚህም ለፈጣሪ እድል ስጡት። የተከበራችሁ የሰው መንገድ ተከታታዮቻችን፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።